ሰላም እንዴት ናችሁልኝ? የተወደዳችሁ እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ ሰኞ ነው። እስኪ ሰኞን ደግሞ አብረን እንውላለን፣ አብረን ስራ እንሄዳለን፣ አብረን ክላስ እንገባለን፣ ተማሪዎቻችንን እናስተምራለን። ከዛ ደግሞ አብረን ወደ ቤት እንመለሳለን። እስኪ የሰኞ ውሎዬ ደግሞ ምን እንደሚመስል ላስቃኛችሁ። መንገዴንም በጥቂቱ አሳያችኋለሁ። ያው መንገዴ ላይ እኔን አላሳያችሁ፣ ግን መንገዴን አሳያችኋለሁ ማለት ነው። ዛሬ ትንሹ ክላስ የለውም እና አብረን ነው ዛሬ የምንሄደው ወደ ትምህርት ቤት። ስለዚህ አሁን ቁርሴን እበላለሁ። ና ቁርሴን ስጠኝ አንተ። ሰላም። እንግዲህ ዛሬ the most challenging food ፓስታ ነው ቁርሳችን። እንግዲህ ቁርሳችንን እንበላለን፣ ከዛ በኋላ ደግሞ እንሄዳለን ማለት ነው። ተከተሉ። ነገራችሁ ላይ the most challenging food ነው ያልኳችሁ ዝም ብዬ ፓስታ በጣም አስቸጋሪ ነው፣ በተለይ ለእንደኛ አይነት ሰውና አንዳንድ ጊዜ ባዶ ሹካ ሁላ ቁርስበት ጊዜ አለ። ለማንኛውም ይህም በመሰለ ሁኔታ ነው ቁርስ ይበላል። ቁርሳችንን እንደዚህ በልተን ጨረስን። በጣም ቆንጆ ቁርስ ነበረ። እንግዲህ እህታችንን ናቱን ከልብ እናመሰግናለን ለዚህ ምርጥ ቁርስ። አሁን ወደ ስራ ጉዞ ይቀጥላል። እንግዲህ እንደተለመደው ቁርሳችንን እንይዛለን ማለት ነው። ይኸው እንግዲህ ወጥተናል። አሁን ግቢያችን ውስጥ ያለነው እየሄድን እንቀጥልና ደግሞ ትምህርት ቤት ደግሞ መንገዳችንን እናሳያችኋለን። አብራችሁን ነው። አሁን ይኸውላችሁ መንገድ ይላል ሁላችሁ ይኸውላችሁ እንግዲህ እንደምታዩት ገጠር አይደለም አዲስ አበባ ነው። እሺ፣ እና በቅርቡ እንደርሳለን። Here I am in the class. እንግዲህ ገብተናል ትምህርት ቤት። አሁን እንደምታዩት ይኸው እንግዲህ ትምህርት ቤት እንገኛለን። አሁን ጋውናችንን ለብሰናል። ከዚህ በመቀጠል ደግሞ ወደ ክፍል ነው የምንገባው። ክፍል ደግሞ የሚኖረን ቆይታ በጥቂቱ አሳያችኋለሁ። አሁንም አብራችሁ ነው። ቴንክ ዩ። ስርዓተ ነጥቦች በወረቀት ላይ የሰፈሩ ወይም የሰፈረ ሀሳብን መልእክቱ ግልጽ ሆኖ እንዲተላለፍ የሚያደርግ ነው። ወይም ስርዓተ ነጥብ የጎላ ድርሻ አለው ይሄንን ዓላማ ለመፈጸም። እሺ እንግዲህ ክቡራትና ክቡራን፣ ያው እንግዲህ ክላስ ጨርሰናል። ጋውናችንን እናወልቃለን። ቀጥሎ ደግሞ ወደ ቤት እንሄዳለን ማለት ነው። የዛሬ የስራ ውሎ እንግዲህ ይሄንን ይመስላል። አብራችሁን ስለነበራችሁ ግን በጣም ነው አመሰግናለሁ። እንግዲህ እስከመጨረሻ እቤት የምንሰነባበት ይሆናል። አመሰግናለሁ በጣም። ሰላም እንዴት አላችሁልኝ? ያው እንግዲህ እንደምታዩኝ አሁን በሪ ጋር ነው ያለሁት እና የዛሬ ውሎዬ እንግዲህ ይሄንን ይመስል ነበር። የስራ ውሎዬ 2 ክላስ ነበረኝ። ጠዋት ባያችሁኝ ሁኔታ ቁርሴን በልቼ ወጥቼ ከዚያ በኋላ እንግዲህ ሁለቱም ክላሴን ጨርሼ እግዚአብሔር ይመስገን አሁን ለቤቴ ደርሻለሁ። ውሎዬን ደግሞ ስላያችሁልኝ አብራችሁኝ ስለነበራችሁ በጣም ነው አመሰግነው። ሼር፣ ኮፒ ሊንክ ማድረግ አትርሱ። ደግሞ የምትፈልጉትም ሌላ የውሎ አይነት ካለ ደግሞ ጠይቁኝ፣ እሰራላችኋለሁ። ከዚህ በኋላ እንደዚህ አይነት ቪዲዮዎችን በጣም በተደጋጋሚ እንደምሰራላችሁ ቃል ገባላችኋለሁ። ቴንክ ዩ።